ለቀጣዩ ትውልድ አንዳንዶቹ የምናቃቸው አንዳንዶቹ ደግሞ የረሳናቸውን ነገር ጭምር ብቻም አይደለም ዛሬ አዲስም የሰማናቸው ብዙ ወርዶች ወይም ቃላቶች አሉ ማለት ነው። ከዚህ አኳያ እንግዲህ ሀላባ ከየት ወዴት የሚለውን ነገር እንዴት አድርገን መስራት ቀጣይ ለትውልዱ እንዴት ማስተላለፍ እንደሚገባ ብዙ ነገሮችን ተምረንበታል ብዬ አስባለሁና ስለዚህ በጥሩ ሁኔታ ስላቀረባችሁ በጣም አመሰግናለሁ። ሁለተኛው የሲምፖዚየሙን ተሳታፊዎች በተመለከተ ነው። ስብጥሩ ማለት ነው። ስብጥሩ በጣም ጥሩ ሁሉን ያሳተፈ ወጣቶችም፣ ህጻናትም፣ ሴቶችም፣ አባቶችም እንዲሁም ከሌላ ደግሞ ጎረቤት ወይም ደግሞ ሀላባዊ ማንነት ጋር ተያይዞ ያሉ አጋሮቻችን ወይም ደግሞ የኛው ቤተሰቦች አሉ ማለት ነው። ከዚህ ጋር ተያይዞ እንዴት ኢንተግሬት የሚያደርጉ ነገሮችን በጋራ መነጋገርና መወያየት እንድንችል የተቻለበት አግባብ ጥሩ ነው ብዬ ወስጄ ወደፊት በደንብ ማየት አለብን ብዬ ማስበው ቅድም ዶክተር ኤፍሬም እንዳነሳኸው ከትምህርት ስርዓቱ ጋር ተያይዞ ያሉ ጉዳዮችን ነው። ቀደም ብሎ ተሰርቶ ቢሆን ዛሬ ሲምፖዚየማችንም ብቻም አይደለም የዞኑ መንግስት የስራ ቋንቋም ጭምር በዛ መሆን የሚችልበት እድል አለ ማለት ነው። ከዛ ጋር በምናይበት ሰዓት ቀጣዩ ትውልድ ነው አሁን ይሄን ሊያስቀጥል የሚችለው። ሀላባ ቲቪ ከመጣ በኋላ የሀላብኛ ቋንቋ ላይ እዚህ ሀላባ ውስጥ ላሉ ብቻ ሳይሆን ከሀላባ ውጭ ላሉ ልጆች ትልቅ አስተዋጽኦ እያደረገ ነው። ሜቢ ኢምፓክቱን አሁን ላናየው እንችላለን፣ የመጣውን ውጤት አሁን ላናየው እንችላለን። ስለዚህ እሱንም በተመለከተ በሀላብሳ ቋንቋ በቴሌቪዥን ወይም ደግሞ በሚዲያው አውታር ውስጥ እየተካሄደ ያለበትን ርቀት በደንብ አጠናክረን የምንሄድበት ፓርት ላይ እሱን የህዝብ ሚዲያ እንዲሆን ማድረግ ነው። የህዝብ ሚዲያ እንዲሆን ማድረግ ሲባል ደግሞ ህዝቡ ባለቤት እንዲሆን ማድረግ ነው፣ ተከታዩ እንዲሆን ማድረግ ነው። በባለቤትነት ቋንቋውን፣ ባህሉን ለሌላው ማስተላለፍ፣ ለትውልዱ ማስተላለፍ የሚችልበትን አውድ በደንብ ፈጥሮ መሄድ ያስፈልጋልና ስለዚህ እሱ ላይም በደንብ መስራት ያስፈልጋል። ከዛ ውጪ ከአጠቃላይ ከግብርና ስርዓቱ ጋር ከባህሉ ጋር ከውገቴም ከነቀታም ጋር ተያይዞ የተነሱ ጉዳዮች አሉ። ውገቴ በጣም ሳይንስ ነው፣ ጥበብ ነው። እሱ ላይ በጣም የሀገር ሽማግሌዎችም የውገቴ ዳኞችም በደንብ መስራት አለባቸው። ይህንን የዞኑ ኮሚኒኬሽንም የዞኑ ባህል ቱሪዝምም እዛ ላይ በደንብ አግዞ መስራት መቻል አለበት። ኦገቴን አቶ አሁን ኦገቴን ለመፍጠር መከራቸውን ሲያዩ ሳይ ለካ እጅ ላይ ያለ ወርቅ እንደ መዳብ ይቆጠራል። እኛ ከትውልድ ወደ ትውልድ ይዘን ያስተላለፍ ነው ለሀላባ ህዝብ ማንነት፣ ለሀላባ ህዝብ እምነት ብቻም አይደለም ለመንግስት ስርዓት ራሱ ትልቅ አስተዋጽኦ ያለው። ስለዚህ ከዛ ጋር በተያያዘ በደንብ አድርጎ ፕሮሞት ማድረግና የግንኙነት አግባባቸውን ማጠናከር ፕላስ ወገቴ የሚያስቀምጣቸውን ህጎች፣ ውሳኔዎች ደግሞ አክብሮ መፈጸም የሚችል ወጣት መፍጠር ላይ ደግሞ በደንብ ስራ ይፈልጋል። ስለዚህ እሱንም በደንብ ማየትና ማስፋት ያሉ ተግዳሮቶችን ቅድም ጥናት ፋይንዲንጉ ላይ ያሉ ውጤቶችንም ጭምር ወስዶ ወደ ስራ ማስገባት የሚቻልበት እድል ላይ በደንብ ጠንከር ብሎ መሄድ ይኖርበታል ብዬ አስባለሁ። ከዛ ውጭ እህቴ ነቢያም ስታነሳልኝ ነበረ የሀላባ አመጋገብ የምግብ ዝግጅት ስርዓቱ ኦልሬዲ በነሱ ተቋም የቱሪዝም ማሰልጠኛ ተቋም አለ። እዛ ላይ በጥናት ላይ ተመስርቶ የሜኑ አካል እንዲሆን ወይም የኢትዮጵያ ውስጥ የምግብ ስርዓት ዝግጅት ማኑዋል የሚዘጋጅ ሊስት አለ። እዛ ሊስት ውስጥ ገብቶ መመዝገብ የሚችልበትን እድል አለ ማለት ነው። እኛ ቀደም ብሎ በነበረው ደቡብ ክልል ውስጥ ቅድም ኤልያስ ሲያነሳ እንደነበረው አብዛኞቹን የአመጋገብ ስርዓታቸው አንድ አይነት ነው። የኛ ግን ይለያል። የኛ ከቆጮ ጋር የተሳሰረ አይደለም። ከበቆሎ ቂጣ ጋር የተሳሰረ ከበቆሎ ብዙ አይነት የምግብ ስርዓቶች አሉት። የኛ ከአይብ ስርዓቱ ጋር የተያያዘ ነው። ስለዚህ ከዛ ጋር በተያያዘ ለየት የሚያደርገው ፓርት አለ ማለት ነው። አብዛኞቹን የደቡብ ክልሎች ቆጮ በተለያየ መንገድ አንዱ ጋር ተካኖ ይሆናል፣ እንሰት ማለት ነው። አንዱ ጋር ተካኖ ይሆናል፣ አንዱ ጋር በቂጣ መልክ ይቀርባል፣ አንዱ ጋር ወላይታ ጋር ሴት እንደዚህ የተለያዩ አንድ የሚያደርጋቸው። የኛ ግን በዚህ መንገድ አይደለም። ስለዚህ ይሄ የምግብ ሜኑ ውስጥ መግባት የሚችልበት እድል ስላለ
በዛ ልክ በደንብ ማየትና እነዚህ ነገሮች ሬጂስተር የሚደረጉበት መንገድ ላይ የጥናት አካል ሆኖ እንዲሄድ ዞኑ እነዚህ ነገሮች ወስዶ ቢሰራ ጥሩ ነው ብዬ አስባለሁ።